በትንሽየዋ መጽሐፍ መደብር ውስጥ ጆ የተባለው ሰው አሽ ከተባለችው ከስተመሩ ጋር ሲጀናጀን እንመለከቷለን። ንግግራቸውም እንደዚህ የተጧጧፈም ቡና እስከ መገባበዝ ከዛ በተጨማሪም ጥሩ ግንኙነትን ማዳበር ይጀምራሉ። ከዚያም በመጨረሻም ይሄ ግንኙነታቸውም ወደ ፍቅር ግንኙነትም ይቀየራል። አንድ ቀንም በካፌ ውስጥ ተቀምጠው በሚያወሩበት ሰዓት ላይ ጆ እስካሁን ድረስ የአሽ ስራ ምን እንደሆነ ስላላወቀ ስለሱ ይጠይቃታል። እሷ ግን ይህንን ጥያቄውን በመሸሽ አንድ ልትነግረው የምትፈልገው ነገር እንዳለ ትነግረዋለች። ንግግሯንም የጀመረችውም እወድሃለሁ በሚል ቃል ነበረ። በሌላ በኩል ሃንተር እየሄደ በነበረበት ሰዓት ላይ ከአንድ ሰው ጋር ይጋጭና ጥር ውስጥ ይገባል። ከዚያም በመጨረሻም ይመታዋል። በጠረጴዛው ላይ የተቀመጠችው አሽም ከዚህ ዓለም እንዳልሆነች ትናገራለች። ነገሩንም ከማብራራቷ በፊት ግን ሃንተር ወደ እሷ ይቀርብና ይተኩስባትና ይገላታል። ሃንተር በቀጣይ ሽጉጡን በሌላ ጠረጴዛ ላይ አስቀምጦትም የደነገጠውን ጆ ትቶት ይሄዳል። ጆ ግን ከደነጋጤው በኋላ ያን ሰው መከተሉን ይጀምራል። ቢሆንም ወደ አንድ ቦታ ከታጠፈ በኋላ ግን ይሰወራል። ከዚህ አጋጣሚ በኋላም ቀጣዮቹ 2 ሳምንታት ለጆ ከባድ ይሆኑበታል። ሊሰራ ያሰበውን ነገር በሙሉ በመተውም ጊዜውን በሙሉ በሐዘን ያሳልፋል። ጓደኛው ኦሊቨርም እሱን ለመጎብኘት በጣም እየሞከረ ስለነበረ በመጨረሻ እንዲገባ ይፈቅድለታል። ምንም እንኳን የሚጠጣ ቡና ቢያመጣለትም ነገር ግን አሁን ላይ ምንም ማጣጣም የማይችለውና እጁም የዛለው ቡናውን ገና ከመያዙ ይደፈዋል። ኦሊቨርም በተለያዩ ቃላቶች እሱን ለማበረታታት ይሞክራል። ነገር ግን ሊሰሙ ባለመቻሉ በመጨረሻ ኦሊቨር ከዛ ይሄዳል። በዚያን ቀን ማታ ላይ ጆ አንድ ሽጉጥና ብዙ ጥይቶችን ይገዛል። አሽንም በቅርቡ እንደሚያያት በመናገር ራሱን ለማጥፋት ይሞክራል። ቢሆንም ሽጉጡን በተጫኑ ሰዓት ላይ ግን ምንም አይነት ነገር አይፈጠርም ነበር። በተደጋጋሚ መልኩም ይሞክራል፣ ነገር ግን አይሰራለትም። ስለዚህም ሽጉጡን ሶፋው ላይ በመተኮስ እንደሚሰራ ያረጋግጣል። እናም ሶፋው ላይ ሲሆን ሽጉጡ ሊሰራ ችሏል። ቢሆንም በድጋሚ ራሱ ላይ ግን ሲሞክረው ሽጉጡ አይሰራም። የአፓርትመንቱ ኤአይም የሽጉጡን ድምጽ በመስማት ለፖሊስ ለመደወል ትሞክራለች። ቢሆንም ጆ ግን ትንሽ አደጋ እንደሆነ ይናገራል። ከዚያም ጆ የፎቁን መስኮቱን በመስበር የምትጠራውን የአሽን ድምጽ በመስማት ከዛ ይዘላል። ነገር ግን በሚያስገርም መልኩ የመስታወቱ ስብርባሪዎች ከበውት እዛው አየር ላይ ይንሳፈፋል። በድንገትም ከአልጋው ላይ ይነሳል። ያያቸው ነገሮች በሙሉም ህልም እንደሆኑም ያስባል። ምክንያቱም ከዚህ በፊት ተኩሶበት የነበረው ሶፋ አሁን ላይ ደህና ነበረ። ሽጉጡን በጠረጴዛው ላይ እንደተቀመጠ ያገኘዋል። ኤአይም ከአሽ የተላከለት መልእክት እንዳለ ሲነግረውም ይደነግጣል። ከጎኑ የምታልፈዋ ሴት ፊቷ ላይ የተለየ ምልክትን ይመለከታል። ከዛ በተጨማሪም በቢልቦርዱ ላይ የአሽን ምስል እንደተመለከተ አይነትም ይሰማዋል። በስልኩ ላይ የተለያዩ መልእክቶች ከአሽ ይደርሰዋል። ይህም የማይሆን ነገር ነበረ። መልእክቶቹንም ለመመልከትም በመፍራት ወደ ኦሊቨር ይሄዳል። ወደዚያ ሄደውም ምክር ለመቀበል ነበረ። እንደ ኦሊቨር ሐሳብም ከሆነም ምናልባት አሽ የሆነ ነገር ከተፈጠረብኝ ብላ ቀድማ አዘጋጅታቸው የነበሩ ሜሴጆች እየደረሱት ሊሆን እንደሚችል ይነግረዋል። ስለዚህም ጆ በመጨረሻ እነሱን ለመክፈት ይወስናል። የአሽ ቪዲዮን መጫወት ይጀምራል። ይሄ ቪዲዮ እሱ ጋር ከደረሰው እሷ ላይ የሆነ አደጋ እንደደረሰ ትነግረዋለች። ስለዚህም በስሙ የተቀመጠለት ኦርደር ስላለ ወደ መጽሐፍት መደብሩ ሄዶ እንዲቀበል ትነግረዋለች። ይህ በእንዲህ እንዳለ በጨለማ ክፍል ውስጥ ኤሪካና 2 ሰራተኞች የጆን እንቅስቃሴዎች ይመለከታሉ። በመጨረሻም ጆ ወደ መጽሐፍት መደብሩ ያመራል። ለሱ ተቀምጦለትም የነበረውንም መጽሐፍም ይቀበላል። መጽሐፉ ትንሽ ሲሆን የመጀመሪያው ገጽ ላይም አሽ እንደምትወደው የተናገረችበትም ጽሑፍ አለ። ጆም ይህንን ባነበበው ሰዓት ላይ ጭንቅላቱ ይታመማል። እናም እይታውም ብዥ ማለት ይጀምራል። ጥሩነቱ ግን የቆየው ለትንሽ ሰከንዳት ያክል ብቻ ነበረ። ከዚያም ጆ ከዛ ተነስቶ ይሄዳል። ቢሆንም ከኋላው እየተከተለው ያለ ሰው እንዳለ ግን አላወቀም ነበረ። የሚከተለውም ሰው ለኤሪካ ይህንን መረጃ ይነግራታል። እሷም መከታተሉን እንዳያቆምና መጽሐፉንም ከሱ ተቀብሎትም እንዲመጣም ትነግረዋለች። ኦፕሬተሮቹ ሌላ ሰውንም ያስነሱበትና ጆን እንዲከታተለውም ያደርጋሉ። አንደኛው ሰው ጭራሽ ከጆ ጋር በሊት ውስጥ ይገባል። ጆም እንደተራ ሰው ነበር ያሰበው። ቢሆንም ጆ ወደ አፓርትመንቱ እየደረሰ በነበረበት ሰዓት ላይ ከአሽ አንድ መልእክትን ይቀበላል። ይህም ከኋላው እየተከተለው ያለው ሰው እሱን ሊገለው እንደሆነ ነበረ። ጆም ወዲያውኑ ወደ ራሱ ክፍል ውስጥ ከገባ በኋላ በሩን ይዘጋበታል። ቢሆንም ሙሉ ለሙሉ ከመዝጋቱ በፊት ግን ሰውየው እግሩን ያስገባና በሩ እንዳይዘጋ ያደርጋል። ሽጉጥም ከያዘበት በኋላ የቤቱ ኤአይ ችግር እንደተፈጠረ በማሰብ ወደ ፖሊስ ለመደወል ትሞክራለች። ቢሆንም ግን ኢንተርኔቷ ተቋርጦባት ነበረ። ከዚያም ጆም ሽጉጡን ከጠረጴዛው ላይ በማንሳት ሰውየው ላይ ለመተኮስ ይሞክር እንጂ ነገር ግን ይስተዋል። ሰውየውም በቀረበው ሰዓት ላይ ጆ በድጋሚ ይሞክራል። ቢሆንም ግን አሁንም ስቶታል። ሰውየውም ጆን ለማጥቃት ይዘጋጃል። ቢሆንም ግን ጆን የሆነ ኃይል ይገፋውና በስትክክል እንዲተኩስ አድርጎት ሰውየውን እንዲገለው ያደርጋል። ጆን በሁኔታው ይደነግጣል። ነገር ግን የቤቱ በር ላይ ሌላ ሰው እንዳለ ያክል ይሰማዋል። በቀረበም ሰዓት ላይ ሁለተኛው አጥቂ ወደሱ ይመጣበታል። ጆም ሽጉጡን ያስጥለውና በሁለቱ መካከልም ድብድብ ይጀመራል። ሰውየውም ጆን ለመምታት በሚሞክርበት ሰዓት ላይ ጆ ባልተለመደ ፍጥነት ይመጡበት የነበሩትን ምቶች ሽል ይላል። በመጨረሻም በአንድ እንቅስቃሴም ሰውየውም እንዲወድቅ ያደርገዋል። ሰውየውም ወዲያውኑ በመነሳት ለእርዳታ ይጠይቃል። ከዚያም ከዚህ በፊት ባልነበረውም ጉልበት ጆን መምታት ይጀምራል። ጆም ከገፈተረውና ከጣለው በኋላ
በኋላ ሰውየው ምን እየተፈጠረ እንደሆነ እንዳልገባው ይናገራል። በመጨረሻም ጆ ይመታውና እንዲወድቅ ያደርገዋል። ከዚህ በኋላ ጆ ወደ አፓርትመንቱ በመመለስ አሽን በስክሪኑ ላይ ይመለከታታል። ቢሆንም ይሄኛው ግን ሜሴጅ አልነበረም፣ በቀጥታ እያዋራችሁ ነበረ። በተመሳሳይ ጊዜም በሩ ላይ የነበረው የሞተ አካል ድንገት ይሰወራል። አሽም እሱን ለመተው አስባ እንዳልሆነ ትናገራለች። ይልቁኑ በሲስተሙ ውስጥ ችግር ፈቺ መሆኗንና አሁን ያለበት ትክክለኛ ዓለምም እሷ ካለችበት ጊዜ ጋር አንድ ላይ እንደማይሄድ ትናገራለች። ምን እንደተፈጠረባትም ከመናገሯ በፊት ግን ሌላ ታሪክን መናገር ነበረባት። ከብዙ ዓመታት በፊት ቴክኖሎጂ ባልተለመደ ፍጥነት መጓዝ ይጀምራል። አርቲፊሻል ኢንተለጀንስም የተለያዩ ስራዎችን ይሰራል። ነገር ግን ሁሉም ስራው ተጀምሮ የነበረው በመዝናኛ ኢንዱስትሪ ውስጥ ነበረ። ቢሆንም ግን በመጨረሻ የምርምር ኤጀንሲዎች ትኩረታቸው በኤአይ ይሳባል። ከነዛም መካከል የሶፍትዌር ኢንጂነር የሆነው ሃንተር ነበረ። ሴንቴክ በሚባልም ትልቅ ድርጅት ውስጥ ተቀጥሮ ይሰራ የነበረ ሰው ሲሆን ከትክክለኛው ዓለምም ሊያገኘው የሚገባውን ብዙ የሚባል መረጃ በሙሉ ይሰበስባል። ከዚያም ወደ ማሽን ውስጥም በመክተት በጎንዮሽ የራሱ የሆነ ፕሮጀክትን መስራት ይጀምራል። ዋና ቅዱም የሰበሰባቸውን መረጃዎች በሙሉ አንድ ላይ በማድረግ አንድ ዲጂታል የሆነ ዓለምን መፍጠር ነበረ። ቢሆንም ግን ሃንተር ይህንን ነገር በሙሉ ብቻውን መስራት አይችልም ነበር። ስለዚህ በመጨረሻ ከአንድ ሌላ ኮደር ደግሞ አብሮ የመስራት ጥያቄ ይቀርብለታል። ስለዚህም አብረው ለመስራት ይስማሙና የመጀመሪያ የዲጂታል ዓለማቸውንም ይገነባሉ። ይህም ከትክክለኛው ዓለም ጋር የሚመሳሰል ነገርም ነበረው። ቢሆንም በዚህ ዓለም ውስጥ የቀራቸው አንድ ነገር ግን በትክክለኛ ስሜት የሚመሩ ሰዎች ነበሩ። ስለዚህም ሰዎችን ወደ ዲጂታሉ ዓለም ለማስገባት ሲል ሃንተር የተለያዩ ሪስክ ያላቸውንና ሰርጀሪንም የሚፈልጉ ስራዎችን መስራት ይጀምራል። በመጨረሻም ሃንተር የሲንቴክ ዋና መሪ ሆኖ ይመረጣል። በዚህም ምክንያት የሚሰራው ፕሮጀክትን በፍጥነት ማደግ ይጀምራል። ምክንያቱም ያለማንም ጣልቃ ገብነት ፕሮጀክቱን በፈለገው መልኩ መመርመር ይችል ነበረ። ወደ ዲጂታል ዓለም የገቡ ሰዎችም ወይም ተመሳስለው የተሰሩ ሰዎች ከትክክለኛ ሰዎች ርካሽ መሆናቸውንም ያውቃል። በዚህ መልኩም ሃንተር ወደ 500 የሚያክሉ ሰዎችን ለዓመታት በመስራት ወደ ዲጂታል ዓለም ውስጥ ይከታቸዋል። ይህም ጆ ሌላ ሰው ሳይሆን የኮምፒውተር ፕሮግራም እንደሆነ እንዲገነዘብ ያደርገዋል። ቢሆንም አሽ ግን የምትወደው እንደ ትክክለኛ ሰው እንደሆነ ትነግረዋለች። አሽ በሌላ በኩል ግን ትክክለኛ ሴት ስትሆን አሁን ላይም በኢንቴሊጀንስ መስሪያ ቤት ውስጥ እየሰራች ትገኛለች። ሃንተርም የገደለው ራሷን ሳይሆን በእሱ የተሰራውን እናም በዲጂታል ዓለም ውስጥ የሚገኘውን ሞዴሏን ነበረ። የሃንተርንም ታሪክን መናገሯን ትቀጥላለች። ሁሉም ያደረጋቸው ሙከራዎችም ስርዓቱን የማይጠብቁ መሆናቸውን ተከትሎ መንግስት የሞዴሊንግ ቴክኖሎጂን እንዲያግድ አድርጎታል። ቢሆንም ከማጥፋት ይልቅ ግን ሃንተር ዲጂታል ዓለም ውስጥ ተደብቋል። በዛ ቀን አሽን ገሏት በጠፋበት ጊዜ ላይ ያለ ምክንያት መሰወሩ ዲጂታል ዓለሙን የውሸት መሆኑ እንዲታወቅና የተለያዩ ግሊቾችም እንዲፈጠሩም የሚያደርግ መሆኑን ትናገራለች። ይህን ሁላ ጊዜም አሽ የሃንተርን የተደበቀ ቴክኖሎጂ ለማወቅ እየጣራች ትገኛለች። በዚህም ተልኳ ላይ ግን አሽን አግኝታው በሱ በፍቅር ወድቃለች። የላከችለት መጽሐፍ ላይ ሌላ ዳታ ይገኝበታል። በቅርቡም ከዚህ መውጣት እንዳለባቸውም ትናገራለች። እሱን ለማስረዳትም የምትጠቀማቸውን ፎቶዎች መካከል ላይ አሽ ኦሊቨርን ይመለከተዋል። ከፕሮግራመሮቹ መካከልም አንደኛው ኦሊቨር መሆኑን ትነግረዋለች። በትክክለኛው ዓለም ውስጥ ኦሊቨር ከታየ ረጅም ጊዜ ሆኖታል። ወደ ዲጂታል ዓለም ውስጥም ራሷ መግባት ስለማትችል አሽ ኦሊቨርን አግኝቶት ወደ ዲጂታል ዓለም ውስጧን እንዲያስገባት እንዲያደርገው ትነግረዋለች። ድንገትም አሽ ራሱን እንዳያጠፋ የከለከለውና ሌላ ችሎታንም የሰጠው ሰው ማን እንደሆነ ለማወቅ ይፈልጋል። ይህ በእንዲህ እንዳለ ኤሪካ ወደ ሃንተር ቢሮ ታመራለች። እሱም በተለየ ዕቃ እየተጫወተ ነበረ። እሷም የጆ ተልዕኮ ብዙ ችግሮችን እየፈጠረ መሆኑንና ያለ ፈቃዳቸውም አንድ ሰው ወደ ዲጂታል ዓለም ውስጥ እንዳይገባ የሚከለክለው ነገርም እንደሌለም ትናገራለች። ስለዚህም ከግሎባል ኔትወርኮች ይህን ዲጂታል ዓለም መለየት እንዳለባቸው ትናገራለች። ቢሆንም ሃንተር ግን የመረጃ ልውውጦች እንዳይኖሩ ስለሚያደርግ ይህንን ማድረግ እንደማይችል ይናገራል። ኤሪካም ይህንን የማያደርግ ከሆነ ብዙ ሰዎች እንደሚሞቱ ትናገራለች። ቢሆንም ሃንተር ግን ስለ ሰዎች ለውጥ መናገሩን ይቀጥላል። ኤሪካም ከመሄዷ በፊት ሃንተር ትክክለኛዋን አሽ እንድታገኝ ይነግራታል። ከጊዜያት በኋላ ኦሊቨር በመጨረሻ አሽን ያገኛታል። ለማውራትም የነበረው ትንሽ ጊዜ ነበረ። እሷም ጆን ከዛ በማውጣት ዲጂታል ዓለሙን ለመዝጋት እንዲያግዛት ነግረዋለች። እሱም በቅርቡ እንደሚያገኛትን በመናገር ንግግራቸውን አቋርጦ ይወጣል። ድንገት የቤቷ አላርም ይጮሃል። ያልታወቁና ማስክ ያደረጉ ሰዎችም ወደ ቤቷ ውስጥ ይገባሉ። አሽም ቶሎ ብላ ከአፓርትመንቷ ውስጥ ልትወጣ ችላለች። እሱ ያለችበትንም ቦታም እንዲያጣራም የተላከ ሌላ ድሮን ነበረ። ያም እሷን ከማየቱ በፊት ትደበቃለች። በኮምፒውተሯ ከኦሊቨር ጋር መውራቷን ተከትሎ እሱ ያለበትን ቦታ ታገኘዋለች። ምንም አይነት መሳሪያ እንደሌላትና የያዘችው ቢላ ብቻ መሆኑን በመናገርም ወደ ቤቱ እንዲያስገባት ታደርገዋለች። በዲጂታል ዓለም ውስጥም ስለነበራት ልምድም ትነግረዋለች። በውስጡ የሚገኙ ሰዎች ትክክለኛ ሰው እንደሚመስሉና ሌላ ምርመራ ሊደረግባቸው እንደሚገባና እንዲሁ ዝም ብሎ ሊዘጉ እንደማይገባ ትናገራለች። ኦሊቨር እሱም በዲጂታል ዓለም ውስጥ እንደሚኖር አልነገራትም። ነገር ግን ጆን ራሱን ከማጥፋት እያዳነው የነበረው እሱ መሆኑን ይናገራል። አሽም ጆን እንደምትወደው አውቁ ስለነበረ እሷን ለመርዳት እየሞከረ ነበረ። ስለዚህም በራሱ ህንፃ ውስጥ አሁን ላይ ልትደበቅበት የምትችለውን ቦታ ይጠቁማታል። በመጨረሻም ኦሊቨር
ኦሊቨር አሽ ወደ ዲጂታል ዓለም ውስጥ እንድትገባ ያደርጋታል። እናም በመጨረሻም ከጆ ጋር ትገናኛለች። ይህ አዲስ የኮድ ለውጥም ወደ ሃንተር ጋር ይደርሳል። ጆም ትክክለኛ ሰው እንዳልሆነ እያሰበ እንዴት ይህንን ማድረግ እንደሚችል ይጠይቃታል። እሷም እንደሆነ በመናገር ትሰማዋለች። ነገር ግን ጊዜያቸው ድንገት አሽ ከዲጂታል ዓለም ውስጥ ስትወጣ ይቋረጣል። ወዲያውኑም ወደ ነበረችበትም ክፍል ተመልሳለች። ኦሊቨርም ሃንተር ይህንን ነገር እንዳወቀና ወዲያውኑ እሷን ማውጣት እንደነበረበት ይናገራል። በቅርቡም ማስክ ያደረገ ሰው እሷን ይከታተላታል። በዲጂታል ዓለም ውስጥም ጆ ኦሊቨርን በማግኘት ለእርዳታ ይጠይቀዋል። ኦሊቨርም አሽ ችግር ውስጥ እንዳለችና ሃንተርም በዲጂታል ዓለም ውስጥ የሚፈጠሩትን ግሊቾች ለማጥፋት ሲል ይህንን ዲጂታል ዓለም ሊያጠፋ እንደሚችልና ሌላ አዲስ ሊፈጠር እንደሚችል ይነግረዋል። ይህም ማለት ጆ እና የሚያውቃቸው ሰዎች እንዳለ ሊጠፉ ይችላሉ። ኦሊቨር ግን ሌላ አዲስ ሐሳብ አለው። ጆ የራሱ ሞዴል የያዘውን ዳታ በሙሉ መልቀቅ አለበት። ከዓመታት በፊት እነሱን ዴቨሎፕ ያደረጓቸው ዴቨሎፐሮች የተለያዩ መረጃዎችን ከኮዱ ጋር አብረው ያስቀሩ ነበረ። ኦሊቨርም እንደዛው በትክክለኛው ዓለም ላይ ይህን ያደርግ እንደነበረም ይናገራል። ስለዚህም አሽ የላከችለት መጽሐፍ ውስጥ የሙሉ የዲጂታል ዓለሙ ባካፕ አለ። አሽም ከዲጂታል ዓለም ውስጥ ልታወጣው እየሞከረችው ያለችውም ዳታ ያ እንደሆነም ይነግረዋል። ስለዚህ ኦሊቨር ቁልፉን ለጆ በመስጠት ሁሉንም ዳታ አፕሎድ እንዲያደርገውና ቤቱ ተቀምጦም ቀጣዩን እርምጃም እንዲጠብቅም ይነግረዋል። ጆም ይህንን ተልዕኮ ይቀበላል። ቢሆንም መጀመሪያ ግን ወደ ቤቱ በመምጣት ሽጉጡን ወስዶ ይሄዳል። በትክክለኛው ዓለም ውስጥ የምትገኘው አሽ ማስክ ካደረጉት ሰዎች ለመሸሽ እየሞከረች ትገኛለች። እሱም ሽጉጥ ይተኩስባታል። በመጨረሻም በቆሻሻ ማስቀመጫው ስርም ትደበቃለች። ሰውየውን በቀረባት ሰዓት ላይም ከዛ ትወጣና ከሱ ጋርም ትደባደባለች። ቢሆንም ግን ሰውየው የያዘችውን ቢላ እንድትጠቀምበት ሊያደርጋት አልቻለም። ስለዚህም እሱን ለማሸነፍ ብዙ መጣር ነበረባት። ማስኩንም ከመታችበትም በኋላ በመጨረሻም ስለ ዲጂታል ዓለሙ መረጃን እንዲሰጣት ትጠይቋለች። መረጃውንም ሊሰጣት ባለመቻሉ ምክንያት አሽ መታው ትሄዳለች። በሚያሳዝን መልኩ ግን ጉዞዋን በቀጠለችበት ሰዓት ላይ ሌላ ማስክ አርጎ የነበረው ሰው ይመታትና ራሷን እንድትስት ያደርጋታል። አሽም በነቃችበት ሰዓት ላይ በሃንተር ቢሮ ውስጥ ታስራ ተቀምጣ ነበረ። ስላደረገው ነገርም ትወቅሰዋለች። ቢሆንም ሃንተር ግን እሷን በጆ ላይ ባደረገችው ነገር ከሱ የተለየች እንደማትሆን ይናገራል። በቀጣይ ሃንተር ኦሊቨርን ለማግኘት ሲል ወደ ዲጂታል ዓለም ውስጥ ይገባል። ኦሊቨርም ከሱ ጋር ይሰራ የነበረው መጀመሪያ ላይ ትክክለኛ ሐሳቡን ስላልተረዳ እንደነበር ይናገራል። ሃንተር አሁንም አይምሮ በሽተኛ እንደሆነም ይናገራል። ቢሆንም አሁንም ግን በሱ መንገድ እንደማይገባበት ቃል ይገባለታል። በዛን ቀን ግን በመጨረሻ የሃንተር ሰዎች የኦሊቨርን ትክክለኛ መገኛ ቦታ በትክክለኛው ዓለም ውስጥ ያገኙትና ይተኩሱበታል። ይህም በዲጂታል ዓለም ውስጥም ጫና የሚያሳድር ነበረ። ከሰከንዶች በኋላ ጆ ከኦሊቨር ብቻውን እንደሆነ የሚናገር መልእክት ይደርሰዋል። ጆም ወደ አንደኛው ክፍል በገባበት ሰዓት ላይ ሁሉም ዳታዎች የሚገኙት እዚህ ክፍል ውስጥ መሆኑን ይገነዘባል። እጁንም በመቆጣጠሪያው ጠረጴዛ ላይ በማድረግ ሁሉም ኢንፎርሜሽኖችም ከዚህ እንዲላኩም ያደርጋል። ይህም ለኤሪካ መልእክት እንዲደርሳት ያደርግና ሰዎቿንም እንዲያስቆሙት ትነግራቸዋለች። ከትንሽ ቆይቶች በኋላም ሁለት ሰዎች ውጪ ላይ ሆኖ እሱን መጠበቅ ይጀምራሉ። ጆም የስክሪኑን ቁልፍ በመጠቀም ካቢኔቱን በመክፈት ውስጥ የሚገኙትን ሽጉጦች በሙሉ ያነሳል። ሰዎቹን በመጡበት ሰዓት ላይ ጆ ወዲያውኑ እነሱ ላይ በመተኮስ ይገላቸዋል። በድንገት ጆ የሃንተርን ድምጽ ይሰማና ድንገት ይሰወራል። ድጋሚም ራሱን ያገኘው ከከተማ ውጪ በሚገኝ ቦታ ላይ ነበረ። ሃንተርም ወዲያውኑ የጆ ትከሻ ላይ በመተኮስ ጭንቅላቱ ላይም ሽጉጡን ይደቅናል። ጆም በሃንተር ምክንያት የሚሞት ከሆነ ምላሽ እንደማይሰጥ ይናገራል። ስለዚህም ሃንተር የመቆጣጠሪያ መሳሪያውን በመጠቀም ከጆ የያዘውን ሽጉጥ ያስጥለዋል። እናም አየር ላይም እንዲሳፍፍ ካደረገውም በኋላ እሱን እዛ መቅጣት ይጀምራል። ጆንም ከዚህ ሊያጠፋው ነበር። ነገር ግን ሃንተር የአሽን ስም በሚጠራበት ሰዓት ላይ ንዴት ውስጥ የገባው ጆ በመጨረሻ ራሱን ይቆጣጠርና ወደ መሬትም ይወርዳል። ሃንተርም በመቆጣጠሪያው እሱን ለመቆጣጠር ቢሞክርም ነገር ግን አልሰራ ይለውና ምን እየተፈጠረ እንደሆነም ግራ ይገባዋል። ጆም ሽጉጡን በማውጣት ሃንተር ላይ ተኩሳል። ይህም ወደ ትክክለኛው ዓለም ሃንተር እንዲመለስ ያደርገዋል። በመስሪያ ቤቱ ሃንተር ሲስተሙን በድጋሚ የሚያስጀምሩበት ጊዜ መሆኑን ይናገራል። ስለዚህም አሽ ጆን እንድትሰናበተውም ይነግራታል። ሃንተር በዲጂታል ዓለም ውስጥ የተገነባውን ጆን አሽ ይህን ያክል እንደወደደችው ሲመለከት በጣም ይገረማል። ስለዚህም ለመጨረሻ ጊዜያቸውም ሲል እሱ ጋር ለመደወል ይወስናል። ዲጂታል ዓለሙም እየፈራረሰም እየተመለከተ ጆም የስልክ ጥሪውን ይቀበላል። ምንም እንኳን እሱ ዲጂታል ቢሆንም ስሜቱ ግን ትክክለኛ መሆኑን በመናገር እንደሚወዳትም ይነግራታል። ከዚያም ስልኩም እንደዛውም ይሰወራል። መሬቱና ህንፃዎቹ በሙሉ መሰባበር ይጀምራሉ። ኮምፒውተሩም ዲጂታል ዓለሙ ሙሉ ለሙሉ መደለቱን በሚናገርበት ሰዓት ላይ ሃንተር ጠባቂዎቹን አሽን እንዲገሏት ይነግራቸዋል። ቢሆንም የነበራቸው ጊዜ ግን በኦሊቨር ይቋረጣል። በጠረጴዛው ላይ የነበረችውን ትንሿ ክብ ነገርም መንቀጥቀጥ ትጀምራለች። በድንገትም አየር ላይ በመንሳፈፍ መተለቅም ትጀምራለች። በስተመጨረሻ ግን ትሰወራለች። ሃንተርም ኦሊቨርን በመመልከቱ ደንግጧል። ምክንያቱም የራሱ ሰዎች ኦሊቨርን በትክክለኛው ዓለም ላይ እንደገደሉት ነበር ያሰበው። ቢሆንም ኦሊቨር ግን በዲጂታል ዓለም ውስጥ የተለያዩ ደረጃ
ማስረጃዎች እንዳሉ ይናገራል። ከዛኛው ዓለም የመጡትም ትናንሽ ፓርቲክሎች በመሰባሰብ በዚህኛው ዓለም ላይ ጆን ይፈጥሩታል። እጁ ላይም ሽጉጥ ይደርስለትና ጠባቂውም ሽጉጡን እንዲጥል ያደርገዋል። ከዚያ ጆ በቀጣይ ወደ ሃንተር ደግሞ ይዞራል። ስለዚህም ጋርዱ ሽጉጡን በድጋሚ በመያዝ ለመተኮስ ይዘጋጃል። ቢሆንም አካሉ ግን መንቀጥቀጥ ይጀምራል። ኤሪካም ይህንን እድል በመጠቀም ትመታዋለች። እሷም ሃንተር በሚሰራቸው መጥፎ ስራዎች ከዚህ በኋላ እንደበቃት ትናገራለች። ስለዚህም አሽን ትፈታታለች። በቀጣይ ጆ ሃንተር ላይ በተደጋጋሚ በመተኮስ ከላይ በመስኮቱ እንዲወድቅ ያደርገዋል። አሁን ላይ አሽና ጆ ሊገናኙ ችለዋል። ከጊዜያት በኋላ አሽና ጆ ኦሊቨርን ይጎበኙታል። ኦሊቨርም በዚህኛው ዓለም ውስጥ ሰዎች የተለያየ ሌቭል እንዳላቸው ይናገራል። ጆንም ወደ ትክክለኛው ዓለምም ለማምጣት ከዛኛው ላይ ኮፒ በማድረግ በአሽ ሌቭል ላይ ፔስት እንዳደረገው ይናገራል። ኦሊቨርም ወደ ቤቱ ከተመለሰ በኋላ ይጠጣና ወደ ሌላ ሌቭልም ራሱን ይቀይራል። ፊልሙ ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስክንገናኝ ድረስ ግን ቻው።